በደንብ አዳምጡኝ። ብዙዎቻችሁ በተለይ ማደግ የምትፈልጉ አሁን ያላችሁበት ነገር የማትወዱ ሰዎች ከሆናችሁ ሁሉ ጊዜ አንድ ነገር ያናድዳችኋል። እኔን የምላችሁ እንዲሁ ገምቼ አይደለም። እኔም እዚህ ውስጥ ስለነበርኩ ከናንተ ኩል የሆነ ማንነት ያላቸው ከናንተ ኩል ፋይናንሻል ያላቸው ምናልባትም ደግሞ ከናንተ ያነሰ አቅም ያላቸው ፖቴንሻል ያላቸው ሰዎች በእናንተ እድሜ ላይ የሚገኙ ትልልቅ ቢዝነሶችን ከፍተዋል። ትልልቅ ገንዘቦችን ራን እያደረጉ ነው። ብዙ ቲሞችን እያስተዳደሩ ነው። በህይወታቸውም ደግሞ ከናንተ የተሻለ ስኬት ላይ ናቸው። ይሄ ሁሉ ጊዜ የሚያናድዳችኋል። ይሄ ማለት ቢዝነስ ክሬት ማድረግ ወይም ደግሞ የሆነ ነገር መስራት ቀላል ነው ምናምን ልላችሁ አይደለም የመጣሁት። ነገር ግን እነዚህ ነገሮች ካወቃችሁ አንዳንድ ጊዜ ነገሩን የምትረዱት ከሆነ አሰራሩ እንዴት እንደሚሰራ የምታውቁት ከሆነ ቢዝነስ ማለት ኒውክሌር ማብለል አይደለም ወይም ደግሞ ትልልቅ ሳይንሶችን የሚጠይቅ ነገር አይደለም። በዛሬው ቪዲዮአችን እንዴት ነው አሁን ሐሳብ አለኝ፣ አቅም አለኝ፣ ፖቴንሻል አለኝ፣ መስራት እችላለሁ፣ ነገር ግን እሱን ማሳደግ እፈልጋለሁ። ምናልባት ገንዘብ ላይ ኖራችሁ ይችላል ወይም ደግሞ ምናልባት አቅም ካሁን በፊት ኤክስፒሪየንስ ላይ ኖራችሁ ይችላል። ሰዎች ግን ልክ እናንተ ጓደኞች ወይም ደግሞ ሌላ ሶሻል ሚዲያ ላይ የምታያቸው ሰዎች አካባቢያችሁ ላይ ያሉ ሰዎች ምንም የሌላቸው ሰዎች ጀምረው ዛሬ ስኬታማ የሆኑበትን ነገር አንድ ባንድ እናያለን። ይሄን የሚለን ማን ነው? እሱ ምን የተሻለ ነገር ኑሮት ነው ካላችሁ ምንም የተሻለ ነገር ኑሮኛ አይደለም። ልክ ከዩኒቨርሲቲ እንደወጣሁ የራሴን ቢዝነስ ክሬት በማድረግ ከ2 ዓመት በላይ ፈጅቶብኛል። እሱንም ቢዝነስ በመስራት ውስጥ እንግዲህ ከ100,000 ብር በላይ በወር ሜክ ማድረግ ችዬ ነበር። ከሱ የተሻለ ነገር ይገባኛል ብዬ አዲስ አበባ መጣሁ። ከ3 ዓመት በላይ ከ1 ሚሊዮን ብር በላይ ኢንቨስት አድርጌ ሴልስና ማርኬቲንግን አጥንቻለሁ። አሁንም እሱ ዘርፍ ላይ ነው ያለሁት። በዚህ ሰዓት የሮኤክስ ኢትዮጵያ ከ15 በላይ ስታፎችን የያዘውና ሴልስና ማርኬቲንግ ላይ በደንብ እየሰራ የሚገኘውን የሮኤክስ ኢትዮጵያን እየመራው እገኛለሁ። እኔ ካሳለፍኩት ብቻ አይደለም ከወደኩበት ትክክል ከሆንኩትና ኤክስፒሪየንስ ካረኩት ከብዙ ኔትወርኮቼ ከሰዎች ኤክስፒሪየንስ ካደረኩት እንዴት ነው ቢዝነስ ከዜሮ ተነስቶ ቢዝነስ እንዴት ነው የሚጀመረው? ብዙ ጊዜ ደግሞ ለምንድን ነው 90% ቢዝነሶች በአንድ ዓመታቸው ነው የማያከብሩት? ፌል የሚያደርጉት ለምንድን ነው? ጥሩ ሐሳብ እኮ አለው፣ ቆንጆ ነገር እኮ ነበር እየሰራ ያለው፣ ፖቴንሻል አለው የምትሉት ሰው ፌል ሲያደርግ፣ አንዳንድ ሰዎች ደግሞ ፒክ ላይ የሚደርሱበት ወይም ደግሞ ስኬታማ የሚሆኑበትን ዛሬ አንድ ባንድ እናያለን። ሰዎች ትሬኒንግ ወስደው ወይም ደግሞ እንደዚህ አይነት ነገሮችን አግኝተው ይለወጣሉ ወይም ደግሞ እኔ መለወጥ እችላለሁ መቀየር እችላለሁ ብላችሁ ማታስቡት ከሆነ ቪዲዮን አቋርጣችሁ ትውጡ። ነገር ግን እንደዚህ አይነት ነገሮችን ብጠቀም ወይም ደግሞ ሰዎች ኤክስፒሪየንስ ሊሆኑ ሰዎች ያገኙትን ነገር እኔ በወስደው ፖቴንሻል አለኝ ልክ እንደነዛ ሰዎች መስራት እችላለሁ የምትሉ ከሆነ አካውንቱን ሰብስክራይብ በማድረግ ወደ ቪዲዮ እንይ። እንደነገርኳችሁ ቢዝነስ ሰክሰስፉል የሚሆነው ፌል የሚያደርገው በጣም እኔ የገባኝን ወይም ደግሞ በጣም ተሰስቼበት የነበረውና አሁን የተረዳሁትን እንዲገባችሁ የምፈልገው ነገር በእድል ወይም ደግሞ ሌላ ነገሮች አይደሉም። ሪሊ ሲስተሙን ከተከተላችሁ በጣም መስራት ትችላላችሁ። ማለት ፌል አታደርጉም ማለት አይደለም። ቢዝነስ በምንም አይነት ደረጃ ላይ ፌል ያደርጋል። ነገር ግን እነዚህን ስቴፖች ከተከተላችሁ በደንብ የምትፈልጉትን ነገር መሬት ላይ ፕራክቲካል አውርዳችሁ ከፕሮሰሱ እየተማራችሁበት ትልቅ ነገር መገንባት ትችላላችሁ። በዚህ ቪዲዮ ያነበብኳቸውን ወይም ደግሞ ያጠናኋቸውን አይደለም የምነግራችሁ። ሪል እኔ ኤክስፒሪየንስ ያደረኩት ማለት ፌል ያደረገውንም ያሳካውንም የወደኩበትም ነው በደንብ የምነግራችሁ። ስለዚህ ወደ መጀመሪያው ፕሮሰስ እንሄዳለን። የመጀመሪያው ቢውልድ ማድረግ የምትፈልጉት ነገር ምንድነው? ሶልቭ የምታደርጉት ፕሮብለም ምንድነው? ብዙ ጊዜ አዲስ ጀማሪ ከሆናችሁ ፋንሲ ሐሳብ ወይም ደግሞ ይሄ ምንድነው በጣም የሚያስደንቅ ሰዎችን አሜዝድ የሚያደርግ አዲስ ነገር ክሬት አታድርጉ። ቢያዋጣም ባያዋጣም አዲስ ነገር ወይም ደግሞ ሰዎች ኢቭን ዊሊንግ ቢሆኑ ለመክፈል ፕሊዝ አታድርጉት። የመጀመሪያ ቢዝነሳችሁ በተቻለ መጠን ሬድ ኦሽን ላይ መሆን አለበት። እሱ እንኳ ባይሆን ኦሬንጅ ኦሽን አካባቢ መሆን አለበት። ሰዎች ኦልሬዲ እየሰሩት ያለ እየተሸጠ ያለ ማርኬቱ ያንን ነገር እውቀት ያለው ማለት እየገዛው ያለውን ነገር ክሬት አድርጉ። ለምንድን ነው አዲስ ነገር ምንም ፋንሲ ቢሆን ምን ሰዎች ቢወዱት በጣም ታይም ይወስዳል፣ ትንፋሻችሁ ያጥራችኋል። ምናልባት ያን ያለ ኢንቨስት የምታደርጉት ነገር ላይኖራችሁ ይችላል። ስለዚህ በተቻለ መጠን ሰዎች አሁን ምን ያደርጉ ነው? ማን እየሸጠ ነው? እሱ ጋራንቲድ ያደርጋችኋል። በቃ ሰዎች እየሸጡ ነው። ኦኬ እኔ ማድረግ ያለብኝ ከኮምፒውተር ጋር ኮምፒት ማድረግ ነው የምትለው ነገር ማለት አዲስ ነገር አዌርነስ ከመፍጠር የምነግራችሁ ኮምፒት ማድረግ በጣም ቀላል ነገር ነው። ብዙ ትሬኒንጎች ላይ ቪዲዮዎች ላይ ወይም ደግሞ ትልልቅ አሰልጣኞች አንድ ነገር ብሏችኋል ብዬ አስባለሁ። ፓሽናችሁን ተከተሉ። ፓሽናችሁን ከተከተላችሁ ኢነርጂ አላችሁ። ወፍ ቢዝነስ ፓሽን ላይ የሚመሰረት ነገር አይደለም፣ ቶታሊ አይደለም። ታዲያ ቢዝነስን ለመመስረት ወይም ደግሞ የኔ የምለውን ነገር ቢውልድ ለማድረግ እነዚህን 4 ነገሮች ማሟላት አለበት። የመጀመሪያው ሪል የምትወዱት ስራ ምንድነው? አሁን የምትወዱት ብዙ ነገሮች ሊኖራችሁ ይገባል። ነገር ግን እስኪ ፍሪ ሆናችሁ ወይም ደግሞ ጊዜ ኑሯችሁ ባይከፈላችሁ የምትሰሩት ነገር ምንድነው? ከገንዘብ ጋር የማይገናኝ ነገር ሊሆን ይችላል፣ ግን ስትሰሩት የሆነ ደስ የሚላችሁ ነገር ምንድነው? ይሄ ከፓሽን ጋር ቶታሊ ያገናኝ። ለምንድነው እንደዚህ የምላችሁ? ሁሉ ጊዜ ፓሽን አንድ ነገር ላይ የሆነ ሰዓት ላይ ፓሽኔት ልትሆኑበት ትችላላችሁ፣ ሌላ ጊዜ ይቀየራል። ብዙ ጊዜ ስለሚቀየር ግን ሪል ግን ባይከፈላችሁ ምን ላይ ትሰራላችሁ? ሁለተኛው ደግሞ ሪሊ እናንተ ምን ላይ ጥሩ ናችሁ? አሁን እንትን ላይ ጎበዝ ነኝ እንትን ይችላልው ምናምን አይደለም። ሰዎች ግን እናንተ መተው ምን ስራልኝ ይሏችኋል። ለስቴክ ምን አግዘኝ ነው የሚሏችሁ ወይም ደግሞ ይሄ ላይ ጎበዝ ስለሆንክ ይሄንን አድርግልኝ የሚሏችሁ ከናንተ ከሚታዩአችሁ በላይ ሰዎች ይታያችኋል። ስለዚህ እዛ ላይ ምን ላይ ጎበዝ ናችሁ? ሶስተኛ ዓለም የሚፈልገው ወይም ደግሞ በዚህ ሰዓት ማርኬት መደረግ የሚችል ምንድነው? ይሄንን በደንብ ማለት አንደኛውንም ሁለተኛውንም እርሱት ፕሊዝ። እዚህኛው ላይ በደንብ ትኩረት አድርጉ። ሰዎች በዚህ ሰዓት ቫይታሚን አይገዙም፣ ፔንኪለር ነው የሚገዙት። ፔንኪለር ማለት ነው ሰዎች ከመታመማቸው በፊት ፕሮቴክት የሚያደርጉበት ሳይሆን ሪል ችግራቸውን ሌሊት የሚያስነሳቸውን ወይም ደግሞ ይሄ የሚበጣበጣቸውን ችግራቸውን የሚፈቱበት ነገር ይፈልጋሉ። ስለዚህ
ዓለም በዚህ ሰዓት ምን ይፈልጋል? ሰዎች ሪሊ በቃ ሌሊት የሚቀሰቅሳቸው ማያስተኛቸው ችግራቸው ምንድነው? ሶስተኛው የዓለም ችግሯ ምንድነው ወይም ደግሞ ምን ይፈልጋል የሚለው። አራተኛው ደግሞ ሰዎች ለምን ለመክፈል ሬዲ ናቸው። ደግሜ ልንገራችሁ ሰዎች የፈለጉትን ነገር ሁሉ አይገዙ። ሰዎች ግን ሊከፍሉበት ዝግጁ የሆኑት ነገሮች አሉ። በቃ ለዚህም አይከፍላሉ። ሰው የወደደውን አይገዛም ማለት ኦኬ የሆነ ነገር ወዶታል፣ ተመችቶታል፣ ፎሎ ያደርጋቸዋል ምናምን ነገር ወይም ደግሞ ዋው ጥሩ ቢዝነስ ነው እንትን ያደረኩ ይላቸዋል። ግን ሊከፍሉ ዊሊንግ የሚሆኑበት ወይም ደግሞ ከኪሳቸው ሲያወጡ መቼ ምንን ወይም ደግሞ ምን ያህል ገንዘብ ሲያወጡ they are willing። ስለዚህ ምን ባወጣ ወይም ደግሞ ምን አይነት ነገር ሰርቭ ባደርጋቸው ሊከፍሉኝ ሬዲ ናቸው የሚለውን በደንብ እዩ። አራቱንም ማሟላት በደንብ አለበት። ይሄንን ቪዲዮ የምሰራላችሁ ውጪ ላይ ነው፣ ክረምት ነው፣ ብዙ ነገሮች እየተቀየሩ ነው። አስታውሳለሁ ከአመታት በፊት ሮኤክስን ስናቋቁም ልክ በዚህ ሰዓት ልክ እንደናንተ ቤቴ ሆኜ በአዲስ አመት ምንድነው መስራት የምችለው ኤቭሪቲንግ እንዴት ነው ወደ ገንዘብ ወይም ደግሞ ያሰብኩትን ነገር መሬት ላይ የማወርደው ብዬ የማስብበት ነበር። ስለዚህ አዲስ አመት እየመጣ ነው። አዲስ አመት ላይ ብዙ ነገሮች አቅዳችኋል ብዬ አስባለሁ። እርግጠኛው ነኝ የምነግራችሁ ይሄንን ቪዲዮ ካያችሁት ሐሳባችሁ ላይ አእምሯችሁ ላይ ያለውን ወደ መሬት ለማውረድ የመጀመሪያውን እርምጃ ትራመዳላችሁ። እነዚህን አራት ነገሮች ያላሟሉ ብዙ ቢዝነሶችን ሰርቻለሁ። ተቀጥሬ ሰርቻለሁ፣ አውትሶርስ አድርጌ ሰርቻለሁ። የራሴንም እንዳልኳችሁ የመጀመሪያ ስራ በጣም ፓሽኔን ተከትዬ በደንብ የምነግራችሁ ፓሽኔን ተከትዬ ለ2 አመት ብዙ ነገር ሰርቻለሁ፣ ለፍቻለሁ። በተለይ ደግሞ ሰዓሊ ነበርኩኝ። ስዕልን ለ2 አመት ዴዲኬትድ በቀን ለ18 ሰዓት ሰርቻለሁ። በሱም ደግሞ እስከ 100,000 ብር ማግኘት ችዬ ነበር። ነገር ግን እንደማይቀጥል የገባኝ ወይም ደግሞ የምፈልገው ህይወት እንደማይሰጠኝ የገባኝ ሰዓት ነው ነገሮችን ሁሉ የተውኳቸው። ስለዚህ ፓሽናችሁን ከምታስቡት በላይ አትመኑት። ሪሊ ነገሩ ግን ምን ያህል ይሄዳል ወይም ደግሞ ሰዎች ምን ያህል ሊከፍሉ ዊሊንግ ናቸው የሚሉ ምናልባት 100,000 ብር በዛን ሰዓት ስኬታማ ሊሆን ይችላል። ከምፈልገው ህይወት ጋር ግን ፈጽሞ አልተጣጣመም ነበር። ወይም ደግሞ ሰዎች ከዛ በላይ ሊከፍሉኝ እኮ ፈቃደኛ ቢሆን እኔ ከዛ በላይ መስራት የምችልበት አቅም አልነበረኝም። ምክንያቱም እንዳልኳችሁ በቀን ከ12 እስከ 18 ሰዓት የምሰራባቸው ቀናቶች ነበሩ ማለት ነው። ስለዚህ በስነ ስርዓት የምትሰሩትን ነገር ቢውልድ የምታደርጉትን ነገር እነዚህን አራት ነገሮች ማሟላቱን አለማሟላቱን በደንብ እዩት። ሁለተኛ ፕሮሰስ አሁን የምትሸጡትን ወይም ደግሞ ቢውልድ የምታደርጉትን ነገር ክሊርሊ አውቃችኋል። ሁለተኛው የሚሆነው ልክ ቁጭ አልኩኝ ኦኬ እኔ መስራት የምፈልገው ሴልስና ማርኬቲንግ ላይ ነው፣ ልምዱ አለኝ። እነዚህ ነገሮች አራት ነገሮች ያሟላል። ምክንያቱም ኢትዮጵያ ውስጥ በጣም ጋፕ አለ። በተለይ ደግሞ እንደምታዩት ምንም አይነት ፕሮዳክት ተመርቶ ማምረቱ ሳይሆን በጣም ከባድ የሚሆነው መሸጡ ነው። ከሸጣችሁለት ሰው ደግሞ ገንዘብ ያገኛል። ካገኘ ደግሞ they are willing to pay። ስለዚህ እኔም ደግሞ ከ2 አመት በላይ ትሬኒንግ ያደረኩበት ከሩብ ሚሊዮን በላይ ከፍዬ የተማርኩበት ብዙ ነገሮች አሉ፣ ኤክስፒሪየንስ አሉኝ። ስለዚህ አራቱን ነገሮች ያሟላል ብዬ የመጀመሪያው ምን አደረኩት ሴልስና ማርኬቲንግ ላይ ብሰራ እሱ ላይ ብሰራ ሰዎች ሊከፍሉት ዊሊንግ ናቸው። እኔም ደግሞ አቅሙ አለኝ፣ መስራት እችላለሁ። የገቢውም ደግሞ በጣም የሚፈልገው ዲማንድ ያለበት ኮርስ ነው በሚል በእነዚህ አራት ነገሮች አይቼ ሴልስና ማርኬቲንግን ለመስራት ወሰንኩኝ ማለት ነው። ሁለተኛው ፕሮሰስ የሚሆነው ይሄንን ቢውልድ የምታደርጉት ነገር what is the offer ምንድነው ለሰዎች የሚሰጣቸው ነገር የእናንተ የሰራችሁት ነገር ወይም ደግሞ ሰራዋለሁ ብላችሁ የምታስቡት ነገር ለሰዎች ምን ይሰጣቸዋል? ብዙ ሰዎች የሚገዙት የሚመስለው ሰርቪስን ወይም ፕሮዳክትን ነው። ኔቨር ሰዎች ሰርቪስና ፕሮዳክት አይገዙም። ታዲያ ምንድነው የሚገዙ ሲሉት መድኃኒት፣ የችግራቸው መድኃኒት ወይም ደግሞ እንቅልፍ ያጣቸውን ነገር እንቅልፍ የሚያገኙበት ሰላም የሚያገኙበት ተረጋግተው መተኛትን ነው የሚፈልጉ። ስለዚህ ፕሮብለሙ ምንድነው? ፕሮብለሙን ካወቅነው በኋላ ሶሉሽን መሸጥ እንጀምራለን ማለት ነው። ስለዚህ እንዴት ነው ሶሉሽን የምንሸጠው? ምን አይነት ፕሮብለሞችን ነው የምንፈተው ስንል አንድ ኦፈር ልናዘጋጅ ይገባል። ያ ኦፈር እነዚህን አራት ነገሮች ማሟላት ይኖርበታል። ዝናብ እንግዲህ እየዘነበ ነው። መስራታችንን እስኪያቋርጠን ድረስ እንቀጥላለን። የመጀመሪያው ግልጽ የሆነ ፕሮሚስ ማለት የኔን ሰርቪስ ስትጠቀሙ ወይም ደግሞ ስታገኙት ይሄን ነገር ታገኛላችሁ ወይም ደግሞ ይሄን እሰራላችኋለሁ እንደዚህ ያደርግላችኋለሁ አይደል? ፕሮሚሱ ምን ይቀይርላችኋል? ሶሉሽኑ ምንድነው? ምናልባት ሶሻል ሚዲያ ላይ የምትሰሩ ከሆነ ይሄ ይቀይራል፣ ይሄ ይመጣል፣ ይሄ ይለወጣል ሳይሆን ሪሊ ሰዎች ፋይናሊ ምን ያገኛሉ፣ ምን ገንዘብ ያገኛሉ፣ ምን ሰላም ያገኛሉ የሚለው ክሊርሊ ልታሳዩአቸው ይገባል ማለት ነው። ኦፈር ሊያሟላው የሚገባ ሁለተኛ ነገር ጋራንት ማለት ይሄን ነገር ፕሮሚስ አድርጌልህ ወይም ደግሞ ይሄንን ነገር አደርግልሃለሁ ብዬ ባይሳካ ወይም ደግሞ ያንን ለውጥ ባታመጣው ይሄን ነገር ኃላፊነት እኔ ወስዳለሁ ወይም ደግሞ you are guaranteed for this ይሄ ሪዛልት በእርግጠኝነት ይመጣል የምትሉት ምን ያስፈልጋቸዋል? ጋራንቲ ያስፈልጋቸዋል ማለት ነው። ሶስተኛ ምን አድርጋችኋል? አሁን ክሊር የሆነ ፕሮሚስ ሰጣችሁታል፣ ጋራንት አድርጋችሁታል። ሶስተኛ ደግሞ ሰውየው የሚፈልገው ነገር ቦነስ ይፈልጋል። ምክንያቱም ምንም ሰው መደራደር ይፈልጋል ወይም ደግሞ የሆነ ዋጋ ከሰጣችሁት ኦብጀክሽን ማንሳት ይፈልጋል። ለሱም ይሁን ቦነስ ይሄንን ካረክ እኛም ደግሞ ፎር ፍሪ ይሄን ነገር እናደርግላለን ብላችሁ የሆነ ምን ታዘጋጁለታላችሁ ማለት ነው፣ ቦነስ ታዘጋጁለታላችሁ። አራተኛ እነዚህ ነገሮች ሁሉ እናደርግላለን ካላችሁት በኋላ ሰውየው ላይ ስኬርሲቲ መፈጠር አለበት። ሰዎች የወደዱትን የሚያስፈልጋቸውን አይገዙም። መቼ አይገዙም? አሁን አይገዙም። ዘ ፓወር ኦፍ ናው ማወቅ አለባቸው። አንዳንድ ቦታ ሄዳችሁ የሆነ ዕቃ ወዳችሁት የምትፈልጉት ነገር ሆኖ አራዝማችሁ የቀረ ነገር የለም ሳታረጉት እንትን ሳትሉት ብዙ ግን አሁን ዘ ፓወር ኦፍ አሁን ካላረከው ይሄ ነገር ወይም ደግሞ ምንድነው አንዳንድ ሰዎች ይሄ ነገርማ
ያመጣሁት በጣም ሼም ነው ማለት ራሴ ላይ ያፍራሉ እንዲሉ ማድረግ አለባችሁ ማለት ነው። በምንም አይነት ኦፖርቹኒቲ ምናልባት አሁን ይሄን ስላችሁ ግዴታ ከሰርቪስ ጋር አይደለም ፕሮዳክትም ሊሆን ይችላል። ይሄን ነገር ካልገዛው ያመልጠኛል ደግሜ ማድረግ አልችልም ወይም ደግሞ ይሄን እድል አላገኘውም የሚል ማለትም አማዞን አይታችሁ ከሆነ ሌትስ ቴክ አይፎን 70 ፕሮ ማክስ ወጥቶ አሁን ገና ስትገቡ 2 ስቶክ ላይ ያለ 3 ስቶክ ላይ ያለ ነው የሚሏችሁ። ግን would you think ያምን ያህል ብቻ ነው ያለው አይደለም። ሴንስ ኦፍ ስኬርሲቲ ወይም ደግሞ the power of now የሚለውን ነገር በደንብ ማሳየት ይፈልጋሉ። ስለዚህ እነዚህ 4 ነገሮች አሟልታችሁ ኦፈራችሁን በደንብ አዘጋጁ የምትፈልጉት ላይ። እኔም ይሄን ነበር ያደረኩት። ኦኬ ምንድነው ጋፑ? ሴልስና ማርኬቲንግ ላይ ድርጅቶች ይፈልጋሉ፣ ብዙ ካምፓኒዎች ትሬኒንግ መውሰድ ይፈልጋሉ ወይም ደግሞ ራሳቸውን ሴልስና ማርኬቲንጋቸውን አውትሶርስ አድርገው መስራት ይፈልጋሉ። ኦኬ አውትሶርስ አደረግላቸው ምንድነው እኔ እሸጥልሃለሁ ባልሸጥልህ ትከፍለኝም ከሸጥኩልህ ግን ይሄን ያህል ኮሚሽን ትከፍለኛለህ የሚል ክሊር የሆነ ምን አዘጋጆላቸው ፕሮሚስ ማለት ነው። ይሄ ነገር ባይሆንስ ሁለተኛው ጋራንቲር ነው። ካልሸጥ አትከፍለኝም ሊሆን ይችላል ወይም ደግሞ እስኪሰራ ወይም ደግሞ ያን ነገር እስኪሳካ እስኪሸጥልህ ምን እናደርጋለን በነፃ እንሰራላለን ሊሆን ይችላል ማለት ነው። እኛ የሚያደርግነው እሱ ነበር። ካልሸጥና አትከፍለንም ወይም ደግሞ እስክንሸጥ ድረስ ምን አታረጋንም ፎር ፍሪ ሰርቭ እናደርጋለን ማለት ነው። ስለዚህ ጋራንቲር ናቸው። ከዛስ ምን አደረግናቸው? ቦነስ ሰጠናቸው። ቦነሱ ምንድነው? ይሄን ነገር ከሰራችሁልን እኛም ይሄን ነገር ላይ እናማክራቸዋለን፣ ዲጂታል ማርኬቲንግ ላይ እንሰራላችኋለን የሚሉ አይነት ኦፈሮችን አዘጋጀን ማለት ነው። የመጨረሻው ደግሞ ትንሽ ክላይንቶችን ብቻ ነው ሰርቭ ማድረግ የምንችለው። ሌትስ ቴክ አውትሶርስ የምናደርግ ከሆነ 2 ክላይንት 3 ክላይንት ነው የምትችሉት። ምክንያቱም ኢት ኢዝ ቬጅ የሆነ ኢንዱስትሪ ትልልቅ ነገሮችን ነው የምትሰሩ። ስለዚህ ያንን ሴንስ በመፍጠር ኦፈራችንን አዘጋጀን ማለት ነው። ዋጋ ስታወጡ እንግዲህ ፕራይሲንግ ላይ በጣም ብዙ አይነት ፕራይሲንግ ስትራቴጂዎች አሉ። በተለይ ደግሞ ከኮምፒውተር ጋር ባለ ነገር እናንተ ባወጣችሁት ወይም ደግሞ ማግኘት ባለባችሁ የሚባሉ ስትራቴጂዎች አሉ። እሺ ለኦፈራችሁ ዋጋ ስታወጡ 3 ነገሮችን ተጠቀሙ። የመጀመሪያው ቤዚክ የሚባል ነው፣ ሁለተኛው አድቫንስ እና ፕሪሚየም የሚባል። ስለዚህ መሸጥ የምትፈልጉትን ፓኬጅ የተለየ ነገሮችን በማሟላት ከነዚህ ውስጥ አንዱን ሽጡላችሁ። በተለይ ደግሞ ከተቻላችሁ መሀል ላይ ያለውን መሸጥ በጣም ቆንጆ ነገር ነው። ከታች ቤዚክ የሚባል ያዘጋጃችሁት አለ፣ ፕሪሚየም የሚባል ሰዎች ፑሽ ላይ ያደረጉት የሚችሉ ማለት ነው። ነገር ግን መሀለኛው ግን ያኛውም እንዲያንስባቸው ይሄኛውም ደግሞ እንዲበዛባቸው አድርጋችሁ የመሀለኛውን እንዲመርጡ ማድረግ። ዋጋ ግን ለዛ ለመሸጥ ለምትፈልጉት አምሯችሁ ላይ ካለው ብር በተቻላችሁ መጠን ፕሊዝ ጨምራችሁ አምሯችሁ ያመነበት ወይም ደግሞ ይሄ ነገር ይሄ ያዋጣል የምትሉት 50 ሺህ ብር ከሆነ ፕሊዝ 100 ሺህ ብር 80 ሺህ ብር 90 ሺህ ብር ለማለት በጣም ዊሊንጉን ሰዎች they are ready to pay well done። አሁን የምትሸጡትን ነገር ወይም ደግሞ ሰርቭ የምታደርጉትን ነገር ቢውልድ ማድረግ የምትፈልጉትን ነገር አውቃችኋል። ለሱም ደግሞ ኦፈር አዘጋጅታችሁለታል። ወደ 3ኛው ፕሮሰስ እንሄዳለን። እዚህ ላይ ኦኬ እናንተ የያዛችሁትን ክሬት ያደረጋችሁትን ሲስተም ወደ ሰዎች አውትሪች የምታደርጉበት ሰዓት ነው። እዚህ ላይ በጣም የተለያዩ ስትራቴጂዎች አሉ። ምናልባት ሶሻል ሚዲያ ላይ ስሩ እንደዚህ አድርጉ ምናምን ብዙ ነገሮች ሊኖሩ ይችላሉ። እናንተን ወይም ደግሞ የእናንተን ቢዝነስ ግን የትኛው ፊት ሊያደርግ ይችላል? ሶሻል ሚዲያ ማለት በተለይ በዚህ ሰዓት ኮምፒውተር በበዛበት ሰዓት ቀላል ነገር አይደለም። ይሰራሉ 100% የሚሰራ ቢዝነስ ሶሻል ሚዲያ ላይ በደንብ ይሰራል። ነገር ግን እስኪ ለአንድ ሰው ጀማሪ ማለት ፎሎወር እስኪመጣ የሆነ ነገር እስኪያደርግ ሻይን አድርጎ እስኪወጣ ያ ነገር ቀላል ነው ወይ ደግሞ ቢዝነሱን መጠበቅ ቀላል ነው ወይ ሲባል ኔቨር አይደለም። ስለዚህ በተሻላችሁ መጠን ቀለል ያለውና ለእናንተ ፊት የሚያደርገው ሁሉም ቢዝነስ መደወል አይጠበቅበትም። ሁሉም ቢዝነስ ሶሻል ሚዲያ ላይ መስራት አይጠበቅበትም። ያ ማለት መጀመሪያ ነው። ሁሉም ቢዝነስ ደግሞ ሌላ ነገሮችም በተቻላችሁ መጠን ከምታውቁት ኢንቫይሮንመንት ወይም ደግሞ ፊዚካል ኔትወርክ ማድረግ ከምትችሉት ሰው ጋር ሮክስን ይሄን ቢልድ ካረግ ኦፈሩ ይሄ ነው ካል የመጀመሪያ ያደረግነው ቢዝነስ ሴሚናር ላይ መገኘት። ምክንያቱም ሴልስና ማርኬቲንግ ላይ የብዙ አመት ልምድ አለኝ። ኦኬ ብዙ ሰዎች ያውቁኛል፣ ብዙ ድርጅቶች ያውቁኛል። በመቀጠርም ፍሪላንስ በመስራትም ብዙ ነገሮችን ሰርቻለሁ። ኦኬ አሁን ማርኬቲንግ ኤጀንሲ ሆነ። ስለዚህ ቢዝነሶች የት ነው የሚገኙት ወይም ደግሞ ፕሮዳክታቸውን ለመሸጥ የት ነው የሚሄዱት? ምን አይነት ትሬኒንጎች ላይ ይገኛሉ? እነሱ ላይ ሄጄ የመጀመሪያ ኢን ሚሊየንስ የተፈራረምኩት ቢዝነስ እማውቀው ሰው ወይም ደግሞ ካሁን በፊት እማውቀው ስላችሁ መድረክ ላይ የማውቀው ሰው ጋር ነው ዲል ያደረኩት። መድረክ ላይ ያቀኛል። ኦኬ ዛሬ ምን ልሰራ መጣ እንደዚህ አንተ ምን ላይ ነህ? የራሴ ማርኬቲንግ ኤጀንሲ አቋቁሜን እንደዚህ እየሰራ ነው። ኦኬ አብረን መስራት እንችላለን። በጣም ኢዚ ቢዚ ከምነግራችሁ በላይ የምታውቁት በእንደዚህ አይነት ኔትወርክ የምታደርጉት ሰዎች ያምኗችኋል፣ ይወዷችኋል፣ ይሰጧችኋል። ስለዚህ በተቻላችሁ መጠን እንደዚህ አይነት ቀለል ያሉ ነገሮችን ቴክኒኮችን ለመጠቀም ሞክሩ። ብዙ ሰዎች አውትሪች ስታደርጉ የምትሸወዱት ወይም ምናልባት ደግሞ የተለያየ ትሬኒንግ ላይ ሰምታችሁታል ለምታውቁት ሰው አትሽጡ የምትባሉ በጣም ይሄ የተመታስ ማለት ምንም ጭራሽም አላምንበት። አንድ ሰው እስኪያስቡትና ዘመዳችሁ ነው ቢዝነስ እየሰራ ነው መሸጥ ይፈልጋል። ማንኛውም ቢዝነስ መቼም የተሻለ መሸጥ ይፈልጋል፣ መለወጥ ይፈልጋል። ስለዚህ የተሻለ ልሽጥልና ኮሚሽን ክፈል ብትሉት ማንም ሰው ያደርግላችኋል። ሱቅ አለው ወይም ደግሞ ሌትስ ሴይ ካፌ ያለው በወር 1 ሚሊዮን ነው እየሸጠ ያለው አይ ኖ ይሄንን 2 ሚሊዮን አደርግልሃለሁ። ስለዚህ 200 ሺህ ብር 300 ሺህ ብር ክፈለኝ። ወንድማችሁ አጎታችሁ ማታውቁት ባዳም ቢሆን ይከፍላችኋል። ዛር ዊሊንግ ግን ችግሩ ምንድነው? ትረስቱን የሚፈጥርላችሁ ግን ፋሚሊ የሚያውቃችሁ ሰው ወይም ደግሞ ከናንተ ስራ ጋር ካሁን በፊት በዛ ነገር ሰፖርት ሲጠይቃችሁ የነበረ ሰው ሌትስ ሴይ ካሁን በፊት ዲሽ ስራልኝ እንትን አስተካክልልኝ ያለ ኦፈር ሲጠይቃችሁ የነበረ ሰው ዲሽ መስራት ጀምሬያለሁ ብትሉት ኦፍ ኮርስ
ከናንተ ውጭ አያሰራም። መኪና ተበላሽቶበት ካሁን በፊት የጠገናችሁለት ሰው ወይም ደግሞ ስትጠገኑ የሚያውቅ ኦኬ ያ መኪና የሚሰራው ልጅ የሚላችሁ ሰው ከሆነ እንዴት ነው ልስራለን ስትሉት የማያምናችሁ? በተቻለ መጠን ከሰርክላችሁ ጀምሩ። በጣም ነገሮችን ያቀልላችኋል። ኦኬ ዝናቡ አልፎ ፀሐይ መጥቷል። ኦኬ አሁን ክላይንታችሁ ወይም ደግሞ ሊገዛችሁ የሚችል ፖቴንሻል ያለው መክፈል የሚችለውን ሰው በደንብ አውቃችኋል። ስለዚህ ከዚህ በኋላ ምንድነው ይውላችሁ ሰዎች ይገዛሉ ማለት ትሸጡላችኋላችሁ ማለት አይደለም። ሰዎች የማይገዙት ምናልባት እናንተ ስላልሸጣችሁላቸው ነው እንጂ እነሱ የሚገዙ ሰው ስላልሆኑ አይደለም። አቅም ካላቸው ችግራቸው ሆነ ከዛ በኋላ ያለው የእናንተ ኃላፊነት ነው። አሁን መግዛት የሚችለውን ሰው አግኝታችኋል ወይም ደግሞ ከስተመር መሆን የሚችለውን ሰው አግኝታችኋል። እርግጠኛውን ፍላጎት ካለው የመክፈል አቅም ካለው ሊሸጡለት ግዴታ ነው። እርግጠኛውን ፍላጎት ካለው ወይም ደግሞ ችግሩ ካለበት እና እናንተ ደግሞ ያንን ችግር እንደምትፈቱ እርግጠኛ ከሆናችሁ አዘ ሴም ታይም ደግሞ ሰውየው የሚከፍለው ገንዘብ ካለው መሸጥ የእናንተ ተራ ነው። ካልሸጣችሁለት ወይም ደግሞ እምቢ ካለ ቶታሊ እናንተ ችግር አለባችሁ ወይም ደግሞ የመሸጥ ስኪሉ ላይ ትክክል አይደላችሁ ማለት ነው። ዛሬ እዚህኛው ላይ በጣም ቆማችሁ እነዚህ ሶስት ነገሮች ካሟላ እንዳልኳችሁ ችግሩ ካለበት እናንተ እንደምትፈቱት እርግጠኛ ከሆናችሁና ገንዘብ ካለው በደንብ እዚህ ላይ ትኩረት ልታደርጉ ይገባል። ስለዚህ እንዴት ነው ለአንድ ሰው የሚሸጠው? ሶስት ነገሮችን ብቻ አድርጉ። የመጀመሪያው ችግሩን ማወቅ። ችግሩ ሰውየው ምንድነው ችግሩ ማለት በሱ ቋንቋ ምናልባት እኮ ልብስ በርዶታል ነው፣ ግን በሱ ቋንቋ ምንድነው? ለሱ መብረድ ምንድነው? እርቦታል ነው፣ ለሱ መብረድ መራብ ምንድነው? በሱ በኩል። ስለዚህ ይሄንን ፐርፌክትሊ የሱን ችግር የምታውቁት በአንድና በአንድ ነገር ብቻ ነው፣ በመጠየቅና በማዳመጥ። ብዙ ነገር ጠይቁት፣ ብዙ ነገር አዳምጡት፣ ኖድ አድርጉለት በስነ ስርዓት ማለት። ስለዚህ የመጀመሪያው በስነ ስርዓት ፕሮብለሙን እወቁት ወይም ደግሞ ይሄኛው ፕሮሰስ ምን ይባላል? ቁስሉን ማወቅ ይባላል። ይሄን የምናደርገው እዚህ ላይ ቁስል ሆኖ እዚህ ላይ ብታክሙት ወይም ደግሞ ይሄን እጅን የሆነ ነገር ላድርግልህ ብትሉት ወይም ጥርሱን ያመመው ሰው ደግሞ ሌላ ትልቅ ነገር ልስጥ ብትሉት እሱ ሊገዛችሁ አይችልም። ስለዚህ በሱ ቋንቋ ችግሩ ምንድነው፣ ህመሙ ምንድነው፣ ቁስሉ ምንድነው የሚለውን በደንብ እወቁት። ሁለተኛ ደግሞ ቁስሉን አነፍርቁት። ይሄ እናንተ ተራ ነው። ለሴክ አንድ ታማሚ ወይም ደግሞ ሲጋራ የሚያጨስ ሰው ሳምቦና ሙት ሆስፒታል ሄደ። መጀመሪያ ምንድነው ያዳምጧል። ችግሩ ምንድነው? ኦኬ ሳምቦ ታሟል። ዶክተሩ ምን ያደርጋል? ኦኬ በዚህ ከቀጠል በአንድ ወር ውስጥ በሁለት ወር ውስጥ ትሞታለህ፣ ተዘጋጅ ነው የሚለው ማለት። ይሄ ምን ማለት ነው? ቁስሉን ማነፍረቅ ወይም ደግሞ ትልቅ ችግር እንደሆነ ወይም ደግሞ ከዚህ በላይ በጣም አርጀንት የሆነ ምን እንደሚፈልግ ሶሉሽን እንደሚፈልግ የምታሳውቁበት ፕሮሰስ ነው። ስለዚህ ቁስሉን ታነፈርቁታላ። ኦኬ እንደዚህ ሆኗል፣ በጣም ከባድ ነው፣ ይሄማ እንደዚህ ካልሆነ ፎር ዘ ፊቸር እነዚህ ችግሮች ያጋጥማሉ፣ ቢዝነስ በዚህ መንገድ ራም ማድረግ አይችልም ማለት ነው አይደለ? እንደዛ ነው አይደለ ያልከኝ እያላችሁ በደም ችግሩን ወይም ደግሞ ቁስሉን ታነፈርቁታላችሁ። ሶስተኛ መድኃኒት ማዘዝ ወይም ደግሞ ለቁስሉ ማከም። ይሄኛው መድኃኒት ማዘዝ ነው። በቃ ጀስት ደን ሰውየው ችግሩ እንዳለበት አውቃችኋል፣ እሱም አውቋል፣ እንዴት ደግሞ አርጀንት እንደሆነ አሳምናችሁታል። ስለዚህ መድኃኒቱን ሶሉሽኑን ስታሳዩት ሰውየው ለመግዛት ግዴታ አርጀንት ስሜት ስለሚሰማው ያደርገዋል። ይሄ ማለት በጣም ብዙ የዲል የምታረጉበት ፕሮሰሶች ይኖራል። በእንግዲህ ብዙ ሰዎችን ስታገኙ የሆነ ነገር ላይ ፌል ስታረጉ እዛኛው ቦታ ስትሄዱ በተለይ ደግሞ ቢዝነስማኖች በጣም ቢዝነስ ማይንደር ናቸው። እናንተም በቻሉት መጠን በዜሮ ሊያሰሯችሁ ያዟችሁን ነገር ሊያጣውጡልባችሁ ይሞክራሉ። ይሄንን ብዙ ጊዜ ኤክስፒሪየንስ አድርጌዋለሁ። ማለትም አግሪመንታችሁን ስትፈራረሙ ወይም ደግሞ ቃል ስትገባቡ በተቻላቸው መጠን ነፃ እንድትወጡ ሊያደርጓችሁ ይችላሉ። ግን ፕሮሰሱ በደንብ ያስተምሯችኋል። ከመሄዳችሁ በፊት ሰዎች ምን እያሰቡ ነው ምን እያደረጉ ነው የሚለውን በደንብ ታረዷችሁ። ሴልስ ፕሮሰስ ላይ አትደራደሩ ስሏችሁ በስነ ስርዓት ስኪልድ ልትሆኑ የሚገባው። ትልልቅ ካምፓኒዎች በዚህ ሰዓት ትልቅ የሆኑበት ዋናው አላማቸው ፋውንደሮቻቸው ሴልስ ላይ ስለማይደራደሩ ነው። ዛር ፐርፌክት። ስለዚህ ከሸጣችሁላቸው ገንዘብም ስትደራደሩ በተቻለ መጠን 100 ሺህ ብር ካሏችሁ በተቻለ መጠን 150 ብላችሁ ለመደራደር ሞክሩ። ካልተደራደራችሁ ሰዎች ለእናንተ ትልቅ ነገር እንዳረጉላችሁ ወይም ደግሞ የሆነ ነገር እንዳረጉላችሁ ለስቲክ 150 ብሏቸው እሺ 50 ሺህ ብር ይስማማል ስትሉት እሺ ችግር የለውም ካላችሁ ኦኬ 50 ሺህ ብርም ይበዛበታል ወይም ደግሞ ትልቅ ነገር ነው ያረኩለት የሚልና የናንተን ምን እንዲጠራጠሩ ያደርጓቸዋል። አቅማችሁን ወይም ደግሞ ስራችሁ እንዲጠራጠሩ ያደርጋል። ስለዚህ በስነ ስርዓት ዋጋ ተደራደሩ። ከዚህ በታች አይሆንም ነገሩ ይቀራል ወይም ደግሞ ከዚህ በታች የተፈለገውን ውጤት ማምጣት ለኔ ያስቸግረኛል ብላችሁ ቢዝነሱን ኢቨን ስራው ለመተው እንኳን ፈቃደኛ ሆኑ። አይ ችግር የለውም ይሄን ቢሆን የሚባል ነገር የለም። ያንን ካላደረጋችሁ በስተቀር 50 ብትሏቸው 25 ብትሏቸው 10 ሺህ ብርም ብትሏቸው ሰዎች ሊከራከሯችሁና እናንተ ሉዝ ለማድረግ ዚያሬድ። ነገር ግን እንደነገርኳችሁ ከዚህ በታች መስራት አልችልም የምትሉት ቦልድ የምትሆኑበት አቅም ወይም ደግሞ የሆነ ሌቭል ይኖራችሁ ማለት ነው። በጣም ቆንጆ መታችኋል። አሁን ሰዎች ተስማምተዋል፣ ቢዝነሱን ልትሰሩት ሰጥተዋችኋል። በዚህ ሰዓት ቶሎ ብላችሁ ነገ ስራ አትጀምሩ። በጣም ብዙዎቻችሁ የምትሸወዱት ለምን መሰላችሁ? ቀጣይ ፕሮሰስ ላይ በጣም ስለሚያስቸግሩ ነገ ስራ አትጀምሩ። ኦኬ ስለዚህ እነዚህ ነገሮች እንትን እንላለን ወይም ደግሞ እንሰራለን። ስለዚህ ካሁን በፊት የምትሰሩበትን ሲስተም አስረዱን፣ አሳዩን ወይም ደግሞ ምን አይነት ነገሮችን ኤክስፒሪየንስ ያደረጋችሁ ነው፣ ክላይንቶቻችሁ እነማን ናቸው፣ ይሄን ነገር የሚል በጣም ብዙ ሪሶርስ ከቢዝነሱ ጋር ልክ እንደነሱ ፊት እስክታደርጉ ድረስ ቆዩ ወይም ደግሞ
ደግሞ እንደጀመራችሁ አታሳዩ። ለምን? አምስተኛው ፕሮሰስ በጣም ያስቸግራችኋል። አምስተኛው as much as possible value add ማድረግ ወይም ደግሞ ለነሱ ምን ማድረግ ነው? መስጠት፣ የሆነ ነገር ለውጥ ማምጣት ነው። ስለዚህ ለውጥ ለማምጣት መጀመሪያ ስታርታፕ ወይም ደግሞ ዛሬ ስራ ጀምረናል ከማለታችሁ በፊት ከተፈራረማችሁ በኋላ ቴክ ኤ ብሪዝ፣ ነገሮችን አስተካክሉ። ኦኬ ስራ ጀምሩ። ለምን መሰላችሁ? ሰዎች ቶሎ ብለው ልክ ዛሬ አግሪመንት ከተፈራረማችሁና ስራ ከጀመራችሁ በተቻላችሁ መጠን ተኝተው ሲነቁ የሆነ ውጤት ማየት ይፈልጋሉ። የሆነ ትልቅ ነገር ማየት ይፈልጋሉ። ለምን? ከገዙ በኋላ ወይም ደግሞ ከከፈሏችሁ በኋላ እንቅልፍ የሚነሳቸው አንድ ነገር አለ። ይሄ ሰው ነገሩን ይሰራዋል ወይ? ውጤት ያመጣልኛል ወይ? እንትን ያደርግልኛል ወይ? ስለዚህ በተቻለ መጠን ትንሽም ውጤት ብትሆን፣ ትንሽም ቫልዩ ብትሆን፣ ካሁን በፊት ያላደረጓት ትንሽ ስታርትም ብትሆን ቶሎ ብላችሁ አሳዩዋቸው። እዛች ቦታ ላይ ሌስቴክ ሶሻል ሚዲያቸው ሊሆን ይችላል፣ ወይም ደግሞ የሆነ ፕሮፖዛል ነገሮች ተዘጋጅተው ወይም ደግሞ የሆነ ሲስተም አዘጋጅታችሁ ወይም ደግሞ ሌስቴክ ቀለል ያሉ ሰዎች ቶሎ ዲቴክት ሊያደርጓቸው የሚችለው ቫልዩ አዳርጉላችሁ። ያንን ስታደርጉ ሰላም እናንተ ላይ እምነት እና ምን ነገር ምናልባት በጣም ከባድ የሚሆንባችሁ ነገር ልንገራችሁ። ሶሻል ሚዲያ ልትሰሩላቸው ከሆነ ጠዋት ስትነሱ ቫይራል እንድትወጡ ኤክስፔክት ያደርጋሉ። ቤታቸውን የሆነ ሴታፕ የምትሰሩላቸው ከሆነ በቃ እንደዚህ ቡም አድርጋችሁ ቤታቸው ቆንጆ እንዲሆን ይፈልጋሉ ምናምን። ይሄኛውን ነገር ግን ሪሊ በቫልዩ ካለፋችኋቸው ወይም ደግሞ ተግባብታችሁ ፕሮፖዛላችሁ ወይም ደግሞ ስታስገቡላቸው ይሄን በዚህ ቀን እንሰራለን ብላችሁ እስኪያምኗችሁ ድረስ በጣም ከባድ። ጠዋት ይደውላሉ፣ ማታ ይደውላሉ፣ እንደዚህ ያደርጋሉ ምናምን። በጣም ብዙ ነገሮችን ልትጋፈጡ ትችላላችሁ። አንዴ ካመኗችሁ ነገር ግን ከዛ በኋላ ትረሳላችሁ፣ ሰላም ይኖራችኋል። በቃ እንደፈለጉ ይስሩት። እነሱማ አምነዋል ማለት እኛ ይሄንን ቢዝነስ የመጀመሪያ ቢዝነሳችንን ስንጀምር የመጀመሪያው 3 ወር ከምነግራችሁ በላይ ቀንም ሙሉ ነው ስልካችን የሚጠራው። እንትን አልሆነም፣ ሶሻል ሚዲያ ላይ እንትን የተፖስተው ትክክል አይደለም፣ ሴልሷ እንደዚህ ያደረገችበት ትክክል አይደለም፣ እንደዚህ የሚባል ክላይንት ነው የመጣው፣ እንደዚህ ብላችሁ ነው ኢንፎርም ያደረጋችሁት፣ ስልችት ነው የሚላችሁ ማለት። እነሱ እኮ ከዛ በፊት ከዛ በላይ በጣም ብዙ ፎልቶችን ይሰራሉ፣ ግን እናንተን በቃ ብዙ ነገሮችን ፐርፌክት እንድትሆኑ ኤክስፔክት ያደርጋሉ። አይኖ ይሄ ፓርት በጣም ከባድ ነው፣ በጣም ያስቸግረን የነበረ ሰዎችን ማለት ምን አስበው ነው እንዴት ምን እንድንቀይርላቸው ነው ይፈልጉ በአንድ ቀን ነገሮች ይቀየራሉ እንዴ የምትሉባቸው ሲኖች ይመጣሉ። በዛን ሰዓት ተረጋግታችሁ ካለፋችሁ እውነት ነገሮችን ቼክ እስካያደርጉ ድረስ አምኗችሁ ለእናንተ ይተውላችኋል ማለት። ስለዚህ በተቻላችሁ መጠን ምን አድርጉ? ቶሎ ብላችሁ የሆነ ሪዛልት አሳዩዋቸው። ሜዠር የሚደረግ መታየት የሚችል ዲቴክት መደረግ የሚችል። ከዛ በኋላ ነገሮች ቀላል ይሆናሉ። ጊዜ ታገኛላችሁ፣ ፋታ ታገኛላችሁ። ራሱ ላይ ኤክስፐርት እስክትሆኑ ድረስ በደንብ መስራት ትችላላችሁ ማለት። ቢዝነስ ከዚህ በኋላ ያለው ነገር ምን ኤክስፔክት አድርጉ? ፌል ማድረግ። ነፍ ጊዜ ፌል ታረጋላችሁ። ትልልቅ ቢዝነስ የምትሰሩ ከሆነ በቃ ፌል ታረጋላችሁ። አሁን ቢዝነስ የምትጀምሩ ስኬታማ ለመሆን አይደለም፣ ስኬታማ የምትሆኑበትን ፕሮሰስ ልትጀምሩ ነው። አሁን ፌል የሚያደርገው አሁን የምትጀምሩበት ቢዝነስ ፌል አድርጎ ሌላ ነገር ቀይራችሁ ከዛ ተምራችሁ ብዙ ነገሮችን ኤክስፔሪየንስ አድርጋችሁ ነው እንጂ በመጀመሪያው ቢዝነስ ኦልሞስት የምነግራችሁ 100% ደስ እያለኝ የምነግራችሁ ስኬታማ ሆናችሁ ህይወታችሁ አይቀየርም። እዛ ላይ ነው በጣም ዋይዝ መሆን ያለባችሁ። አቅማችሁን ፖቴንሻላችሁን ልትሰጡ ትችላላችሁ፣ ግን እንጂ ሙሉ ፊውቸራችሁ፣ ሙሉ ገንዘባችሁ፣ ሙሉ ተስፋችሁን አትስጡት። ፌል ቢያደርግ ሙሉ ነገራችሁ ነው የሚሄደው። እንዳልኳችሁ ብዙ ነገር ፌል አድርጓል። በተለይ አገር መቀየር ያለባችሁ ነገር ፌል ካደረገ ያወጣችሁ ኢንቨስት አድርጋችሁት የሆነ ዕቃ ቀይሩ ከተባላችሁ ያ ዕቃ በቃ ዌስት ነው የሚቀር ከሆነ ብዙ ነገሮችን ዕዳ ውስጥ የምትገቡ ከሆነ በጣም ከምነግራችሁ በላይ እንደ ቢዝነስ ሳይሆን እንደ ላይፍ ነው የምታዩት። እኔ ብዙ ቢዝነሶች ፌል ሲያደርጉብኝ ከዚህ በኋላ ተስፋ የሌለኝ የመሰሉኝ ቀኖች ነበሩ። እንደዛ አታድርጉ፣ ኤክስፔሪየንስ አድርጉት። በኤክስፔሪየንስ ውስጥ ግን ብዙ ነገሮችን ብዙ ማንነቶችን ትቀይራላችሁ። አሁን የእናንተ ጊዜ ነው። ሐሳባችሁ ምንድነው? ምንድነው መስራት የምትፈልጉት? ምንድነው መለወጥ የምትፈልጉት? ዱ ኢት ናው። አሁን ስሩት፣ ሞክሩት። በቃ ፌል ያድርግ፣ ከዛ ትማሩበታላችሁ። ሰዎች ያደረጉት ከናንተ በታች አቅም ያላችሁ፣ ከናንተ በታች ዕውቀት ያላችሁ፣ ከናንተ በታች ኤክስፔሪየንስ ያላቸው ሰዎች ስኬታማ የሆኑት ነፍ ጊዜ በዚህ መንገድ ወይም ደግሞ በዚህ ፕሮሰስ ሄደውና ወድቀው 2019 ላይ ትልልቅ ነገሮችን ቢውልድ አድርጋችሁ ካሁን በፊት ለአመታት ታስቡት የነበረውን ነገር መሬት ላይ አውርዳችሁት ሞክራችሁት ፌል አድርጋችሁ ከዛ ተምራችሁበት ጥሩ ሐሳብ ላይ እንደምትሆኑ እርግጠኛ ነኝ። እንደዚህ ቁም ነገሮችን ማየት የምትፈልጉ ሴልስ ላይ ማርኬቲንግ ላይ ራሳችሁን ማሳደግ የምትፈልጉ ወይም ደግሞ ጆርኒዎችን አብራችሁ መሄድ የምትፈልጉ ሰዎች ካሉ አካውንቱን ሰብስክራይብ አድርጉት። ለሌሎች ደግሞ ለወዳጆቻችሁ ሼር አድርጉላቸው። በቀጣይ ቪዲዮ እንገናኛለን። በየቀኑ ደግሞ ሴልስና ማርኬቲንግ ላይ ስራ መስራት መቀጠር የምትፈልጉ ሰዎች የቴሌግራም ቻናል አለ። እሱ ላይ እየገባችሁ ስራዎችን አፕላይ ማድረግ ትሬኒንጎችን መውሰድና ትልልቅ ሴሚናሮችን መካፈል ትችላላችሁ። ምናልባት ደግሞ እዚህ ላይ በጣም ጎበዝ ነገር አለኝ ወይም ደግሞ እዚህ ላይ መስራት ትችላለሁ የምትሉ ሰዎች ቴሌግራማችን ላይ ዲኤም አድርጉልን። ሰላማችሁ ይብዛ።